ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ተሰቅለ 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 ወሃመ ቤዛ ኩሎ ኮነ። ሁለተኛ ቤዛ ኩሎ ኮነ በመስቀሉ ቤዘወነ በመስቀሉ ቤዘወነ እሞት ባልሃነ ለከ ኃይል ክብር ወስብሐት ወዘእስከ ለዓለም። አያይዘው ለከ ኃይልን እንደ ሥርዓቱ ይበሉ። ከዚህ በኋላ ከኦሪት ምንባብ ጀምሮ እስከ ተአምረ ኢየሱስ ድረስ ያለው የምንባብ ሥርዓት እንደ ሰነበተው ይሆናል። ከተአምረ ኢየሱስ በኋላ አንድ ዲያቆንና አንድ ካህን ጥቁር ልብሰ ተክህኖ ይልበሱ። ካህኑም በመካከለኛው ጽንሐ ውስጥ ፍህምና ዕጣን ጨምሮ በስዕለ ስቅለቱ ፊት ቆሞ ፍህምና ዕጣን የተጨመረበትን ጽንሐ እየወዘወዘ በአራራይ ዜማ ለመስቀልከ ንሰግድ ይበል። ሕዝቡም ከስግደት ጋር ይቀበሉ። ሕዝቡ ሲቀበሉ ቃጭል አለ። ዲያቆኑም እንደ ግፍዖሙ በየክፍሉ እያስገባ ከሐዋርያው ከጳውሎስ መልእክት ከገላትያ በውርድ ንባብ ያነብ። የጸሎቱ ሥርዓት ከግፍዖሙ የሚለየው በዘሩና በዜማው እንጂ የካህኑ የዲያቆኑና የሕዝቡ አቀባበል እንደ ግፍዖሙ በሦስት ክፍል ይከፈላል። ለመስቀልከ ሲባል 3 የጧፍ መብራት አብርተው ከአንዱ ጽንሐ ላይ አንዱን መብራት ከሁለቱም ላይ እንደዚሁ ያድርጉ። በጠቅላላ 3 መብራት ያብሩ። ወንጌሉ ተነቦ ሲያበቃ መብራቶቹን ያጥፉ። ለመስቀል ሰገደ ኦ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይእዜኒ ወዘልፈኒ። ክፍል 1 የለመስቀልከ አባባል። ካህኑ 3 ጊዜ ለመስቀልከ ከሕዝቡ ጋር እየተቀባበለ ይበል። ቀጥሎ ዲያቆኑ መልእክተ ጳውሎስ ገላትያ ምዕራፍ 6 ኦ መኑ ዝንቱ በስድስቱ ዕለት ወጊዜ 6ቱ ሰዓት ተቀኖ ከዲበ ዕፀ መስቀል የሚለውን በውርድ ንባብ ያንብ። ክፍል 2 አባባል። የመጀመሪያው ካህን ይሄድ። ሌላኛው ካህን ልብሰ ተክህኖ ለብሶ እንደ በፊቱ ለመስቀልከ ይበል። ሕዝቡም ከስግደት ጋር ይቀበሉ። እንደ ክፍል 1 ካህኑና ሕዝቡ 3 ጊዜ እየተቀባበሉ ከስግደት ጋር ይበሉ። ዲያቆን ወገበር ከመድኃኒተ በማእከለ ምድር ይበል። ክፍል 3 ሁለተኛው ካህን ይሄድ። ሌላኛው ሶስተኛው ካህን ለብሶ እንደ በፊቱ ለመስቀልከ ይበል። ሕዝቡም ከስግደት ጋር ይቀበሉ። እንደ ክፍል 1 ካህኑና ሕዝቡ 3 ጊዜ እየተቀባበሉ ከስግደት ጋር ይበሉ። ዲያቆኑም ውርድ ንባብ ያነብ። ከዚህ በኋላ የለመስቀልከ አባባል እንዳበቃ አያይዞ ዲያቆኑ የሰዓቱ ምስባክ ይስበክ። ቀነዎኒ እደውየ
ሀለቁ ኩሎ አዕጽምትየ ቀነውኒ እደውየ ወእገርየ። የምስባኩ አባባል እንዳለፈው ነው። ከዚህ ቀጥሎ ሦስተኛው ካህን አያይዞ የአራቱ ወንጌላውያን ምንባባት ያነብ። ከምንባብ በኋላ ጊዜ ስድስቶ ሰዓት አልበስዎ። ሁለተኛ አልበስዎ አልባሲሆ ለኢየሱስ ወወሰድዎ ይስቅልዎ ወወሰድዎ ይስቅልዎ ጊዜ ስድስቶ ሰዓት አበጥዎ ለስምዖን ከመ ይጹር መስቀሎ ከመ ይጹር መስቀሎ ጊዜ ስድስቶ ሰዓት ሰቀልዎ ለኢየሱስ ማእከለ ክልኤ ፈያት ጊዜ ስድስቶ ሰዓት ቀትር ሶብየሃ ሊቃነ ካህናት ሰቀልዎ ለኢየሱስ በቀራንዮ መካን